ጤና ይስጥልኝ ወገኖች፣ ቤተ እስራኤሎች እና አባታችሁን ሃይማኖት የምትወዱ ሃይማኖታችን አንለቅም እያላችሁ የምትታገሉ እንደምን ሰነበታችሁ እያልኩ ነው መጣ እና አሁን ዛሬ ምናነበው ነገ ከሚነበበውና ባለፈው ሳምንት ከተነበበው ነው። ኦሪት ዘጸአት ምዕራፍ 1 ቁጥር 15 እስከ 22 ከዛም ጨምረን ደግሞ ኦሪት ዘጸአት ምዕራፍ 7 ቁጥር 11 እስከ 13 ነው የምናነበው እና የዛሬው ትምህርት እግዚአብሔር መፍራት ማለት ምን ማለት እንደሆነ ይህ ነው የምንማረው። እና ወገኖች እንደዚህ ይላል ኦሪት ዘጸአት ምዕራፍ 1 ቁጥር 15 እስከ 22 የግብጽም ንጉሥ አንዲቱ ሲፖራ ሁለተኛይቱም ፉዋ የሚባሉትን የዕብራውያንን አዋላጆች እንዲህ ብሎ ተናገረ። እናንተ የዕብራውያንን ሴቶች ስታዋልዱ ለመውለድ እንዲደርሱ ባያችሁ ጊዜ ወንድ ቢሆን ግደሉት፣ ሴት ብትሆን ግን በሕይወት ትኑር ብሎ አዘዛቸው። ቁጥር 17 አዋላጆች ግን እግዚአብሔርን ፈሩ። ተመልከቱ፣ ፈርዖን ንጉሡ የሚያስፈራው ፈርዖን ንጉሡ ቢያዛቸው አልፈሩም። ፈርዖንን ማንን ነው የፈሩ? እግዚአብሔርን ነው የፈሩ። እና ምን አደረጉ? አዋላጆች ግን እግዚአብሔርን ፈሩ። የግብፅ ንጉሥም እንዳዘዛቸው አላደረጉም። ወንዶቹን ሕፃናቱንም አዳኗቸው። ተመልከቱ እግዚአብሔርን መፍራት ማለት ምን ያህል እንደሆነ። የግብፅ ንጉሥም አዋላጆችን ጠርቶ ለምን እንዲህ አደረጋችሁ? ወንዶችን ሕፃናትስ ለምን አዳናችሁ አላቸው። አዋላጆቹም ፈርዖንን የዕብራውያን ሴቶች እንደ ግብፅ ሴቶች ስላልሆኑ እነሱ ጠንካሮች ናቸውና አዋላጆች ሳይገቡ ስለሚወልዱ ነው አሉት። እና እንደዚህ ብለው ዋሹ። ይህ ውሸት ነው። እግዚአብሔርን ስለፈሩ ነው። እግዚአብሔርን ስለፈሩ ነው ዋሹ። እግዚአብሔርን ስለፈሩ ነው የዋሹ። እና ተመልከቱ ምን እንደሆነ። እግዚአብሔርም ለአዋላጆች መልካም አደረገላቸው። እሱን ሲፈሩት አይቶ እግዚአብሔር ለአዋላጆች መልካም አደረገላቸው። ሕዝቡም በዛ እጅግም ጸና። እንዲህም ሆነ አዋላጆች እግዚአብሔርን ስለፈሩ ቤቶችን አደረገላቸው። እግዚአብሔር መልካም ነገር ነው ያደረገላቸው ለእነዚህ አዋላጆች። ለምን? ስለፈሩት። አሁን እኛ እግዚአብሔርን አንፈራም። አገር ብለን ነው የመጣነ፣ ፈረንጅ ብለን ነው የመጣነ እያልነ አምላካችን እግዚአብሔርን እንዴት እንደምናስከፋው ተመልከቱ። ፈርዖን ግና ይኸው ፕሮግራሙን አላቋረጠም። ፈርዖን ምን አደረገ? ይኸው አዋላጆች ቢያድኗቸው ወንድ የሆኑትን ሕፃናቶች ምን አደረገ? ቁጥር 22 ፈርዖንም የሚወለደውን ወንድ ልጅ ሁሉ ወደ ወንዝ ጣሉት፣ ሴትን ልጅ ሁሉ ግን በሕይወት አድኗት ብሎ ሕዝቡን ሁሉ አዘዘ። ተመልከቱ እንዲህ አድርገው የእስራኤልን የዕብራውያንን ሕፃናት ሁሉ ወደ ወንዝ ጣሏቸው። በሕይወታቸው ወደ ወንዝ ተጣሉ። የውኃው አውሬ ሁሉ እንዲበላቸው ሆኑ እነዚህ ሕፃናቶች። ተመልከቱ ወገኖች። እና ይህ ሁሉ የሚያስፈራ ነገር ነው። ተመልከቱ ይኸው እግዚአብሔር ለነዛ አዋላጆች መልካም ነገር አደረገላቸው፣ ቤቶችን ሰራላቸው። ይኸው ፈርዖን ግና ፕሮግራሙን አላቋረጠም። ወንዶች ልጆች ሁሉ እንዲጣሉ ወደ ወንዝ በሕይወታቸው የወንዝ አውሬ እንዲበላቸው አደረገ። እና የፈርዖን ኃይሉ ተመልከቱ እንዴት ያለ እንደሆነ። እስራኤልም ሁሉ ዕብራውያን ሁሉ በጣም ነው ፈርዖን ሲፈሩት የነበረ። ተመልከቱ። እና እነዚህ ግና አዋላጆች ፈርዖንን አልፈሩትም። ፈርዖንን አልፈሩም። ተመልከቱ ወገኖች፣ እግዚአብሔርን መፍራት ከነዚህ አዋላጆች ነው የምንማረው እንዴት እንደሆነ። አሁን ደግሞ ነገ ከሚነበበው ሰነፍ የሆነው ሕዝብ እንደኛ ያለ ትውልድ የሆነው ሰነፉ ግና እንዴት አድርጎ ፈርዖንን እንደፈራው፣ እንዴት አድርጎ ሕዝብን ሰው እንደሚፈራ እግዚአብሔርን መፍራት ትቶ ከነዚህ አዋላጆች ያልተማረ ምን እንደሚያደርግ ተመልከቱ።
ኦሪት ዘጸአት ምዕራፍ 7 ቁጥር 11 እስከ 13 ይኸው ሙሴና አሮን በትሩን ጥለው በትሩ እባብ ሲሆን ሲለወጥ አይቶ ፈርዖን እጅግ ፈራና እነዚህማ ምን እንዴት ናቸው ብሎ ፈርቶ ተመልከቱ የአገሩን የወገኑን ጥበበኞችን ሁሉ ጠራ። ፈርዖንም ጠቢባንንና መታተኞችን ጠራ። የግብፅም ጠንቋዮች በአስማታቸው እንዲሁ ደግሞ አደረጉ። እያንዳንዳቸውም በትራቸውን ጣሉ፣ እባቦችም ሆኑ። የአሮን በትር ግን በትራቸውን ዋጠች። እግዚአብሔር እንደተናገረ የፈርዖን ልብ ጸና፣ አልሰማቸውምም። እና ተመልከቱ ይህም ሁሉ የሚያደርገው አምላካችን ነው። ፈርዖን ልቡ እንዲደነድን አድርጎ አምላካችን ፈርዖን እስራኤልን እንዳይለቅ አድርጎ ፈርዖን ኃይለኛ የመሰለ አስመስሎ አሳይቶ ይኸው እግዚአብሔር አምላካችን ሁሉ ገልብጦ በመጨረሻ ፈርዖን እንዴት ያለ ደካማ እንደሆነ እንዴት ያለ ሰነፍ እንደሆነ እንዴት ያለ የተዋረደ እንደሆነ አድርጎ የግብፅን ሁሉ በኩራት ገሎ በግብፅ ብዙ ታምራትን ላይ አድርጎ ፈርዖንን አዋርዶ በመጨረሻ የፈርዖንን በኩር ልጁን ገሎ እና እነዛ ሕፃናቶች ለውሃ አውሬ ለወንዝ አውሬ የተጣሉትን የእነሱን ደም ተበቅሎ አምላካችን ይኸው እስራኤልን ከግብፅ አገር አወጣ። እና እግዚአብሔርን መፍራት ማለት እንደዚህ እንደ ዕብራውያን አዋላጆች እንደ ፂፖራ እና እንደ ፉሃ መሆን ያውቃነ ለማለት ነው ወገኖቼ። የሚያስተውል ልብ ይስጠና። አምላካችን ግን ይህን ሁሉ ያደርገዋል። እኛ ደግሞ የሰውን ኃይል አይተን እናምናለን። ይኸው እነዚህ መታተኞች ጠንቋዮች ሁሉ መጥተው እግዚአብሔርን አልፈሩም። እነሱ ደግሞ በአስማታቸው በትራቸውን ጥለው እባብ አደረጉ። እና እነዚህ መታተኞች አስማተኞች እንዴት ያለ ኃይል እንዳላቸው ተመልከቱ። በአስማታቸው እንደ እግዚአብሔር ታምር በትራቸውን ጥለው እባብ እንዲሆኑ አደረገ። እና ይህን ሁሉ የምንማረው ምንድን ነው? የእኛ ጠላት የእስራኤል ጠላት እንዴት ያለ ኃይለኛ እንደሆነ ማስተዋል አለብን። እነዚህን ጠላቶቻችን ኃይለኞች መሆናቸውን አይተን ግራ እነሱም መፍራት የለብንም። እንደ ፂፖራና እንደ ፉዋ መሆን አለብን። እግዚአብሔርን ብቻ መፍራት አለብን ወገኖች። እና አንድ ነገር የምጠቅሰው ያለ ከዚህ ምንድን ነው? የአዋላጆች ስም በዕብራይስጥና በአማርኛ ትክክል አይደለም። በዕብራይስጥ ሽፍራ ይለዋል። ሽፍራ ማለት እንግዲህ እንደ ፂፖራ ይሰማል፣ ግን በአማርኛው ፂፖራ ብለው ጽፈውታል። በዕብራይስጥ ግና ሽፍራ ነው የሚለው። ፖአ የሚለውን በዕብራይስጥ በአማርኛ ፎሃ ይለዋል። እና ይህን ለማለት ነው ወገኖቼ እንደ አዋላጆች እግዚአብሔርን መፍራት አለብን ለማለት ነው ወገኖቼ። እኔ የምወዳችሁ ማከብራችሁ ወይ ወንድማችሁ ወይም ልጃችሁ ጸጋ አምላክ ይግዛው ነኝ። ቅዱስ ቅዳሜ ሰንበት ሰላም ወገኖቼ።